ክብረ ሞገስ ወደ አብዱበት እየመጡልን ነው። ሁላችሁም ቁና ተቀበሏቸውና ጸሎት አድርገን ቀጥታ ወደ ፕሮግራማችን ነው የምንገባው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መርሃ ግብር ይህንን ፕሮግራም በእግዚአብሔር ቸርነት በቅዱሳን መላእክት ተራዳኢነት በማምላክ ምልጃ ያከናወናችሁ እንዲሁም ደግሞ የዚህ መርሃ ግብር ተካፋይ በመሆን በዚህ ቦታ የተገኛችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንኳን አደረሳችሁ። እስቲ እግዚአብሔርን አመስግኑ። አረፍ በሉ። አንዲት ቃል ብቻ ልናገርና ፕሮግራማችንን ባርከን እንግዲህ በጸሎት የተከፈተ ቀን፣ በጸሎት የተባረከ የተቀደሰ ምግብ ለጤናም ተስማሚ ነው። ለጤናም ተስማሚ ነው እና አንድ ሰው እንዲህ አሉ። ምግብ ፕሮግራም ተጠሩና መረቅ ጀመሩ። ምርቃት ደግሞ ወንዝ ያሻግራል። እውነት አሰት ምርቃ የተመረቀ ልጅ፣ የተመረቀ ትውልድ፣ የተመረቀ ሀገር፣ የተመረቀ ቤተሰብ በቃ ኩራት ነው የሚሆነው። አንድ እነዚህ ልጆች የመጀመሪያው ዋናው ሀሳብ ከእናንተ ምርቃትን ፈልጎ ነው። ምንን ፈልጎ ነው? ምንም ፈልገው ነው? እነዚህ ልጆች ወጣቶች ናቸው። በዚህን ሰዓት እነዚህ ወጣቶች ያው እኔ ዋና ሀሳቧን ብቻ መናገር ስለፈለኩ ነው። እሺ፣ በኋላ እየበላችሁ መምህራችን አሉ፣ አባታችን አሉ፣ ቃሉን ትሰማላችሁ። እኔ ግን ምን ማለት ፈልጋለሁ መሰላችሁ? እነዚህ ወጣቶች ከእናንተ ምንን ይፈልጋሉ መሰላችሁ? እስቲ ምርቃትን በሉ። ምንን? ምርቃትን። አንደኝ እግዚአብሔር ይስጥልኝ ትልቅ ምርቃት ነው። እግዚአብሔር እድሜን ይሰጣል፣ እውቀትን ይሰጣል፣ ጥበብን ይሰጣል፣ እድሜን ይሰጣል፣ ሀብትን ይሰጣል፣ ጸጋን ይሰጣል። ምን የማይሰጠው አለ እግዚአብሔር አይደለ? በጣም ጥሩ፣ በጣም ጥሩ። እንደገና መቼም ወደ ታሪኩ ስንገባ እንደናንተ አንድ ሀሳብ አሁንም ልናገር። እግዚአብሔር አባቶችን ወደ ተራራው ኑ፣ ተራራው ላይ ይገኛለሁና ከተራራው እፈልጋችኋለሁ እንገናኝ ይላቸዋል። ማነው እንገናኝ አላቸው? እግዚአብሔር። አዎ፣ እነማንን? አባቶችን፣ ምዕመናንን በሙሉ እንገናኝ ይላቸው። አሁን ወደ ተራራው ሊወጡ መንገድ እየተጓዙ እያለ ከተራራው ግርጌ አንድ የኔ ቢጤ፣ እስኪ የኔ ቢጤ በሉ፣ እስኪ በሉ። አሁን የኔ ቢጤ የሚባለው የሚያኮራ ጤና የለንም። የኛ የምንለው ነገር የለም። የሚያኮራ ወይም እኛ የወሰንነው በፊርማ የተቀበልነው እድሜ የለንም። አለን እንዴ? እንደገና በፊርማ ላይነጠቅ፣ ላይቀማ፣ ላይወሰድ የተቀበልነው ሀብት ንብረት የለንም። አለ እንዴ? ሲወድም ይወድማል አይደለ? እስካለ ድረስ መገልገያ ነው እንጂ። ስለዚህ የኔ ቢጤ ማለት እኔም እንዳንተ ነኝ፣ እኔም እንዳንቺ ነኝ፣ አንቺም እንደኔ ነሽ፣ እኔም አንተም እንደኔ ነህ። አያችሁ? እናንተና እኛ፣ እናንተና ማንኛውም ሰው እኩል ናችሁ። እኩልም ብቻ አይደለም ደግሞ ትበልጣላችሁ። እስኪ እንበልጣለን በሉ። በመንግስተ ሰማያት ትበልጣላችሁ እናንተ። እሺ፣ እሺ። እንደው ቁልፍ የመንግስተ ሰማያትን ቁልፍ ከካህኑ ቀጥሎ ማለት ነው። ከካህኑ ቀጥሎ በመንግስተ ሰማያት ቤት ነው። አሁን ተጠርታችሁ እናንተ ትጋበዛላችሁ። በመንግስተ ሰማያት ደግሞ ያንን አሁን ሀብታሙ ማለት ነው፣ ሀብታሙ በመኪና በቤት የሚቀልጠው እሱን በመንግስተ ሰማያት የምታስተናግዱት እናንተ ናችሁ። ደስ ይበላችሁ። እስቲ እግዚአብሔርን አመስግኑ። በምድር ምስኪናን ነዳያን የሆኑ በመንግስተ ሰማያት ባለጸጎች ናቸው ነው የሚለው የሉቃስ ወንጌል ምዕራፍ 16 ስታነቡት እንደዚህ ይሆናል። እና
አንድ ባለሀብት ነበረ ይላል እና እሱም ሞተ። ድሃም ነበረ እሱም ሞተ። ግን ብዙ ዘመን ከቤቱ በራፍ ወድቆ አላየውም ነበረ። ከዚያ መጨረሻ ሁሉም ሞት አይቀራል ይቀራል ይቀራል አይቀርም። እሱ አያዳላ ጀግና እኮ ነው እሱ ማርያምን እንደሞት በጣም ምርጥ አለ እንዴ ነው። አያዳላ አያፍር። ስለ ሀብቱ ስለ መኪናው ምናምን ብሎ አረ ትንሽዬ ቦነስ ልጨምረው አይልም። ይልቁንም ለእኛና ለእናንተ ነው የሚጨምረው። እኛን እንደውም ይፈራናል። ምክንያቱም ስለ እግዚአብሔር ነው የምንለው። በእንትንስ ስለ ማርያም ስለ ሚካኤል የሚካኤልን ስም የገብርኤልን ስም የአቡዬን ስም የአርሴማን ስም የመድኃኒዓለም ስም የሩፋኤልን እንደዚህ ስለምንጠራበት ማለት እኛ ጋር አይመጣም። እሺ እና እዚያ ጋር ግን ማለት ጧት ተነስቶ ቁርስ የለም ምሳስ እንዴት ነው እራት ወይ እዚህ ካፌ እዚህ እንትን ስለሚል እዚያ ሲንቀሸቀሽ ያገኘዋል ይደፋዋል ማለት ነው። እና ስለዚህ ሁሉ ሞት አይቀርምና ሞተ ያ ሀብታሙ ባለጸጋው ማለት ነው። የሚቀርባችሁ ግን ክፉ ነበር። አሁን ደጋጎች አሉ ነው ዋያችሁ። ክፉ ስለነበረ የት ይሄድላችኋል? ሲኦል ደግሞ ምን አለ? እሳት። ሲኦል ምን አለ? ግርፋት። በዚያው ሜዲያ ቢሎስ ግርፋት። ሲኦል ምን አለ እንዴ? በጣም የሚያቃጥል። ከዛ አንድ ጊዜ ጥሪ ያቀረበ አለ አብርሃም ታውቁት የለ ደጉ ቤቱን ከፍቶ የሚያበላ የሚያጠጣ የአሁኑማ እንዴ በሽቦና በብረት በር እኮ ነው የሚያቀርበው አይደል እንዴ? አብርሃም ግን በድንኳን እንደሆኑ ክፍት አድርጎልኝ ነው በቃ ያለ እናንተ አልበላም የሚል ማለት። አሁን አያችሁ የአብርሃም ልጆች አሁንም አሉ እንደማለት ነው አይደል? ስለዚህ ይላችሁ ስለዚህ ከሞተ በኋላ ተጣራ አለ ጮኸ ድረሱልኝ አለ። ኧረ ድረሱልኝ ሲል አብርሃም ሰማና ምን ሆነ ነው ይላል። ኧረ እባክህ ያንን ምስኪኑን አልዓዛርን ላክልኝና ውሃ በጣቱ እንዲች ተነክሮ እዚች ምላሴ ላይ ያርግልኛል። ምን ላይ ያ ሰው በምድር ግን በጣም ባለሀብት ነበር። እውነት ለመናገር ማለት በሃይላንድ ቤት በኩባያ ቤት ያምርበት ነበር አይደል? ግን አይገኝማ። ስለማይገኝ እኮ ምን አለ ያው አንብቡት የሉቃስ ወንጌል ምዕራፍ 16 እና ውሃውን እንደዚህ በጣት ተነክሮ ብዙ ውሃ ጣት ትይዛለች። ውሃ አያችሁ ጠብታ ውሃ ነው ያጣው። ስለዚህ ያኔ እናንተ አስተናጋጆች ናችሁ። እሺ ታሪክ ይቀየራል እኮ ይገርማችኋል። እና ስለዚህ ወደ ተራራው ሲወጡ አይደለም እንገናኝ ብሏቸው ከተራራው ግርጌ ከስር ምስኪን መሄድ የማይችል አቅመ ደካማ ኧረ እባካችሁ ሰሉኝ ቢል እኛ እግዚአብሔርን ቀጥረነዋል ከእርሱ ጋር ልንገናኝ ስለሆነ አንተን ስንሸከም እያሉ ትተውት ሄዱ። ተራራው እንግዲህ በጣም ልክ እንደ ጽራሪያ በጣም ከባድ ነውና እዚያ ላይ እያላባቸው እያለ ወጥቶ ሀብታሙ ሁሉ በዚያ ቢጠብቅ እግዚአብሔር የት ይምጣ? ምነው እመጣለሁ እንገናኛለን ፊት ለፊት ብለህን አልነበረ እንዴ? እታች ተራራው ግርጌ አውጡኝ ስላችሁ እምቢ ብላችሁ አልፋችሁ ይረግጣችሁ እኮ ሄዳችሁት አላቸው እና ስለዚህ ከእናንተ ጋር መሆን መታደል ነው። ከምንም በላይ ምርቃት ይፈልጋሉ ልጆቻችን። ከዚያም ደግሞ ይኸውላችሁ በዓለም በጣም ብዙ ክፉ አለ አይደል? በዓለም በጣም ብዙ ንፉግ አለ አይደል? የሚገርማችሁ ነገር እንደው 10 ብር ሲሰጥ 5 ብር አንዳንድ ብር ራሱ ሲሰጥ የሚሳደቡ ሁሉ አለ አይደል? አንዳንዱ ደግሞ የሚገርማችሁ ነገር ልብሳቸውን ወጥ እየነካችሁባቸው ነጠላቸው እየተቀደዱ ተው የኔ ጌታ ተይ የኔ ልጅ የሚሉ አሉ አይደል? ደጎች። አንዳንዱ ደግሞ የሚገርማችሁ ነገር ብዙ እንደው የሆነ ስም አልጠራም እንጂ በጣም ታዋቂ ባለሀብት ነውና ብር በጣም ብዙ አለው አትሌት ቢጤ ነውና ከሱ ጋር ያለ የሆነ ሰራተኛ መንገድ የኮተቤ መንገድ ለሚጠግን ኮተቤ መስመር ነበርኩና አንዴ ለሱ 10 ብር ይሰጠዋል። 97 ወር 98 ያኔ 10 ብር ያው 1000 ብር ነው እና ጋሼ ከሌ ምን ይሰጠዋል መሰላችሁ? የነበረ ካለ ያው 50 ሳንቲም ሰጠው። 50 ሳንቲም የሰጠው በጣም ሚሊዮን ሳይሆን ቢሊዮነር ነው። እሺ ቢሊዮነር ነው። 10 ብር የሰጠው ግን
በቃ ዝም ብሎ መካከለኛ ወይ የሚሄደው ራሱ በዚያ ባትሌቱ መኪና ነበረ ማለት ያው እኔ ባይን ያየሁት ነው ማዋላችሁ መሳለሚያ አካባቢ እና አያችሁ ደጎች ለንፉጎች ማስተማሪያ ናቸው። እውነት አሰብ ደግ ሰዎች ለንፉጎች ማስተማሪያ ናቸው። እውነት አሰብ አዎ ሳይኖራቸው ደግሞ ቀንሰው የሚሰጡ እነሱ በቃ መጽሐፍ ቅዱስ ናቸው አይደለ? አዎ ስለዚህ እነዚያ ደስ እንዲላቸው ሌላ ደግሞ የዛሬ ዓመት እንዲህ ይባላል የዛሬ ዓመት ትንሣኤን እንዲህ አክብረን ነበረ እንዲህ ተሰባስበን ቀጣይስ እንደገና እንዲህ ይባላል ቸር የሳመውን ቸር ይደግመዋል አይደል? ስለዚህ ቸር የሳመውን ቸር ስለሚደግመው ቸር የሆኑ እህቶች አሉ። ይገርማችኋል። አሁን ሲደረግ ወጣቶች ስራ የላቸውም፣ ግን እባካችሁ ብለው ጠይቀው እንደገና ደግሞ በውጭ ያሉ አንዳንድ 2 እህቶች 3 እህቶች እንደዚህ ጥቅሙን ያወቁ ከሌላቸው ላይ ቀንሰው እስኪ በሉ ከሌላቸው ላይ ቀንሰው ለሰጡት ደግሞ ይኸው በዚህ መልኩ ስራ ላይ ወይንም ደግሞ በእግዚአብሔር ጉሮሮ ገብቷል። ይሄው የዚህ ሁሉ ምርቃት ላንቺም ለኛም እኛም ጽድቅ እንድንሰራ መልካም ስራ እንድንሰራ አድርገህናል አድርጋችሁናል። እናንተም ደግሞ በምትሰሩት መልካም ስራ በርቱ፣ ጠንክሩ። ይሄው እኛም አደራችንን ተወጥተናል። ከዛ ምግብ የተጠራ ሰው አለ መነሻ ይሄ አይደለም። ምግብ የተጠራ ሰው ተነሳና ሲመርቅ እግዚአብሔር ይስጥልኝ በጣም የሚጣፍጥ እንጀራ በጣም አላደም ይሄ ሙት ተነስቶ የሚበላው እንጀራ በጣም ጥሩ እንጀራ ነው። ወጡም ደግሞ በጣም ይጣፍጣል። የሚጠጣው በጣም መልካም ነው። እግዚአብሔር ይስጥልኝ ካለ በኋላ ምን ቢል ጥሩ መሰላችሁ? እኔ እናንተ ያቀረባችሁትን ምግብ ስለበላው እግዚአብሔር ይስጠኛል አሉ። ደስ አይልም? እኔም ስለበላው እግዚአብሔር ይስጠኛል። እና እናንተም ስለበላችሁ የምታገኙት በረከት ልዩ ነው። እኛም እናንተን ስላገለገል የምናገኘው ዋጋ፣ ጸጋ፣ በረከት ልዩ ነው እና በጸሎት እንጀምረው ወይስ ዝም ብለን ወደ ምግቡ እንሄድ? ማርያም ደስ ብሏችኋል? አዎ ትንሣኤ እኮ የደስታ ቀን ነው። አሁን እውነቱን ስንነግራችሁ ሌሊት ከማታ ጀምሮ እያለ ነው ያደርነው አይደለ? እውነት አሰብ አዎ። ከዛ በኋላ 9 ሰዓት አለፈ። እህል ስንቀምስ ጭራሽ ደከመ። ከዛ ቀጥሎ ደግሞ ታውቁታላችሁ የኑሮ ጉዳይ ልጆቹ አባቢ የሆነ ነገር ግዛልኝ ይላሉ። በቃ ከዛ እንደ ዛሬ ይላሉ እና እሱ ሁሉ ድካም አለ። ከዚህ መካከል ይሄን ሁሉ አመቻችቶ ከእናንተ ጋር መገኘት ደግሞ ትልቅ እድል ነው እና እኛ አይደክመንም። ድንገት እናንተ እንዳይደክማችሁ ብለን አይደክማችሁ በእውነት እና ተንሱ ለጸሎት ብለን መስቀል አቁመን እንጸልይበት ፈቅዳችኋል? ማርያምን እመቤቴ እሰይ እመቤቴ ከእናንተ ጋር ትሆን። እግዚአብሔርን አመስግኑ። ኧረ በስመ አብ ጭራሽ እኮ የወርቅ መስቀሉ ነው የመጣው። ውይ ደስ ሲል ያው ጸሎቷ 5 ደቂቃ ነው የምትፈጀው። 5 ደቂቃ ነው የፈቀዳችሁልን ትሁን ነው። ቀጥታ ዝም ብለን እንባርክና ወደ ምግቡ እንግዲህ እናንተ ፈቃድ ነው የምጠይቀው። እኛ ታዛዥ